የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና የፕሮግራም በእንዲህ ያለ መልኩ ወደ እናንተ እንዲመጣ በሚያደርጉት የስቱዲዮ ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን ፕሮግራም እየተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ጊዜያችን ነው። በዚህ ፕሮግራም የተለያዩ መልእክቶችን ወደ እናንተ ይዤላችሁ መጣው። እኔ ስራዬን አለመርስ ይባላለሁኝ። ወደ ዛሬው መልእክት በቀጥታ ከመግባቴ በፊት ዘወትር እንደማደርገው ሁለት ማሳሰቢያዎችን ወደ እናንተ ማምጣት ፈልጋለሁ። የመጀመሪያው በዚህ የቴሌቪዥን ጣቢያ ብዙ ፕሮግራሞች ወደ እናንተ እየደረሱ ይገኛሉ። በእነዚህ ፕሮግራሞች እየተገለገላችሁ እየተጠቀማችሁ ያላችሁ ሰዎች በዚህ አጋጣሚ ይህን የቴሌቪዥን ጣቢያ በገንዘብ በቁሳቁስ ድጋፍ እንድታደርጉ አብራችሁ ሰራተኝነታችሁን እንድትገልጡ ጥሬን ማስተላለፍ ፈልጋለሁ። ሁለተኛው ማሳሰቢያ ደግሞ በዚህ በማለዳ ስንቅ ፕሮግራም የሚተላለፉ ፕሮግራሞችን እያያችሁ በስልክ መስመሮቻችን አስተያየቶቻችሁን ማስተካከያ እንድናደርግ የምትፈልጉትን ጥያቄዎቻችሁን ስለምታቀርቡ ሰዎች ስለምትከታተሉ ሰዎች እግዚአብሔር ዘመናችሁን ይባርክ ማለት እፈልጋለሁ። ይሄን ካልኩ ወደ ዛሬው መልእክት በቀጥታ ገባለሁ። ዛሬ የሉቃስ 15 መጽሐፍ የመጨረሻዎቹን ሁለት ቁጥሮች የምናይበት ክፍለ ጊዜ ነው ያለን። እንደምታስታውሱት በመለያየት ውስጥ ጥፋት ነው ያለው። አብሮ በመሆን ውስጥ ግን ህብረት አለ፣ ፍቅር አለ፣ ጠንካራ ህይወት መገንባት ይቻላል የሚል ርዕሰ ጉዳይ አንስተን የተለያዩ የመጽሐፍ ክፍሎችን እያየን የመጣ ነው። ዛሬ የሉቃስ 15ን ቁጥር 31 እና 32ን አነባለሁኝ። የሉቃስ መጽሐፍ እንደምታውቁት በጣም አብይ የሆኑ ሶስት ተቀራራቢ ታሪኮችን የያዘ ነው። ከነዚህ ታሪኮች መካከል አንደኛው ታሪክ አንደኛው ልጅ ከወንድሙና ከአባቱ ተለይቶ ንብረቱን ተካፍሎ ከአባቱ ተለይቶ የሚሄድ ልጅ የያዘ ታሪክ ነው እና ይሄ ልጅ አባቱን ንብረቴን ስጠኝ፣ የሚደርሰን ድርሻዬን አካፍለኝ ብሎ ድርሻዬ የሚለውን ነገር ከአባቱ ተቀብሎ ኮብሎ ሲሄድ ተለይቶ ሲሄድ ታሪኩ ይነግረናል። አንደኛው ልጅ ደግሞ ታላቁ በቤት ቁጭ ብሏል፣ ከአባቱ ጋር ነው የሚኖረው። መጨረሻ ይሄ ልጅ ከአባቱ የተቀበለውን ንብረት ድርሻ የሚለውን ይዞ ሄዶ አባክኖ ጨርሶ ባዶ እጁን ሲቀር አንድ ቀን ቆይቶ ወደ ልቡ ሲመለስ በአባቴ ቤት እኮ ብዙ እንጀራ የተረፋቸው አሽከሮች አሉ፣ እኔ ግን እዚህ እርቦኛል፣ ተቸግሬያለሁ። ስለዚህ ወደ አባቴ ቤት ልመለስና ቢያንስ እንደ ልጁም ባይሆን ካሽከሮቹ እንዳንዱ አድርጎ እንዲቀበለኝ ልጠይቀው ብሎ ያስባል። በዚህ ምክንያት ተለይቶ ከራቀበት ከዛ ቤቱ ተመልሶ ወደ አባቱ ቤት ሲመጣ ታሪኩ ላይ እናያለን እና የመጨረሻዎቹን ሁለት ቁጥሮች አነባቸዋለሁ። እንዲህ ይላል፣ ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እሱ ግን ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ ለኔ የሚሆነ ሁሉ ላንተ ነው። ዳሩ ግን ይሄ ወንድምህ ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር፣ ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው ይላል አባትየው ሲናገር። የሚገርማችሁ ይሄ ልጅ እንግዲህ ከጋለሞቶች ጋር ይሄ ድርሻውን ወስዶ የነበረ ልጅ አባክኖ ጨርሶ ነው የመጣውና ወንድምየው በጣም ቅር ተሰኝቶ ለአባትየው ምን ይለዋል? ይህ ልጅ እኮ ገንዘብህን ንብረትህን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድክለት፣ ይባስ ብለህ አባክኖ የመጣውን ፍሪዳ አርደህን የተቀበልከው ይለዋል። ቅሬታውን ወንድምየው ይናገራል። አባት ግን ሲመልስ ምን ይላል? ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ ይለዋል። ትልቁን አንተ አልተለየኝም፣ ሁልጊዜ ከኔ ጋር ነህ፣ ለኔ የሆነ ሁሉ ላንተ ነው። ዳሩ ግን ይሄ ወንድምህ ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር፣ ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል ይላል። አባትየው የልጁን መለየት የትንሹን ልጅ መኮብለልና መሄድ ድርሻዬ ብሎ የተሰጠውን ነገር ያ ያባከነውን ነገር ይዞ መሄዱን አባትየው ሲፈታው ሞቶ ነበር ይለዋል ልጁ። ያ ከቤት ኮብሎ የነበረው ልጅ ይሄ ልጅ ሞቶ ነበር ይላል፣ ይሄ ልጅ ጠፍቶ ነበር ይላል። አሁን ግን በሕይወት አለ፣ አሁን ግን ተገኘ ይላል አባትየው። መለየት ወገኖቼ የሞት ያህል ከባድ። ዛሬ ይህንን ፕሮግራም የምትካፈሉ ሰዎች የእግዚአብሔር ቃል የሚለውን እውነት ነግራችኋለሁ። መለየት እንደምታረጉት ቀላል አይደለም። ፍቺው የሞት ያክል ከባድ ነው።
ይሄ ልጅ ሞቶ ነበር ነው የሚለው አባትየው። ይሄው ቃል በቃል ወንድምህ ሞቶ ነበር ይላል። ካገባችሁት ሰው መለየት የሞት ያክል ነው የሚከብደው። ሞተ ነው። አንድ ሰው ሲለይ ሞተ ነው የሚባለው። አለ ማለት አይደለም። አንድ ሰው ኪዳን አፍርሶ ከቤቱ ሲወጣ ሞቷል የለም በቃ ይሄው መጽሐፍ ነው የሚለው። ይሄ ልጅ ሞቶ ነበር ይላል። ድርሻዬን ብሎ ተቀብሎ ነው የሄደው። አባትየው ጋር ፍቺው ሞት ነው። ከአባትየው ከተለየ ይሄ ልጅ በሕይወት እየኖረ አይደለም። ከዚያ ማህበር ከተለየ፣ ከዚያ ህብረት ከተለየ ሞቷል እኮ። ከግንዱ ከተለየ እኮ ሞቷል። ከአባቱ እኮ ከተለየ ሞቷል። አንዳንድ ጊዜ ሰዎች መለየት ከማይገባቸው ማፍረስ ከማይገባቸው ህብረትና ዩኒቲ ከዛ ኪዳን ቀሏቸው ይለያሉ። ግን ሞተዋል ነው በሕይወት አሉ ብለን ልንናገር አንችልም። ይሄ ልጄ ሞቶ ነበር፣ ይሄ ወንድምህ ሞቶ ነበር ነው የሚለው አባትየው። ከዛ ቤት ሲወጣ አባትየው ሞቷል ነው ብሎ በቃ የደመደመው። ጠፍቷል በቃ ይሄ ልጅ ሞቷል። ለምን? ከዋናው ከሴንትራል ቦታው የለም፣ ከሚመገብበት ቦታ የለም፣ ከምንጩ የለም። ድርሻውንማ ይዞ ሄዷል። ድርሻውን እኮ ይዞ ሄዷል። የሚደርሰኝን ስጠኝ ብሎ ድርሻዬ ነው የሚለውን ከአባቱ ቆጥሮ ተቀብሎ ነው ሄደው። ያ ድርሻዬ የሚለው ሲያልቅ ባዶ እጁን ነው የተመለሰው። ሲመለስ የተመለሰው ወደ ምንጩ ነው። ወደዛ ወደ ምንጩ ወደማይቋረጠው ወደ ግንዱ ነው የተመለሰው፣ ወደ አባቱ ነው የተመለሰው። ስለ ትልቁ ልጅ የተናገረው አባትየው በጣም ይገርማል። ምን አለው ትልቁን? ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ ለኔ የሆነው ሁሉ ላንተ ነው። አንተ ሁልጊዜ ከኔ ጋር ነህ፣ ለኔ የሆነው ሁሉ ላንተ ነው። አባትየው ለትልቁ ልጅ ሲናገር ምን አለ? ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ። ትልቁ ምን ይለዋል? አንተ ሁልጊዜ ከኔ ጋር ነህ፣ ለኔ የሆነ ሁሉ ላንተ ነው። እቺን በደንብ ስሙኝ። አባትየው ምን አለ? አንተ ሁልጊዜ ከኔ ጋር ነህ፣ ለኔ የሆነ ሁሉ ላንተ ነው ይለዋል። ትልቁ ልጅ ቤት ነው ያለው፣ አልተለየም፣ ርቆ አልሄደም፣ ከአባቱ ጋር ነው ያለው። የአባቱ የሆነ ነገር ሁሉ የዚህ ነው። የአባቱ የሆነ ነገር ሁሉ ምንም የሚከለከለው ነገር የለም፣ ይጠቀማል። በቃ የኔ የሆነው ነገር ሁሉ ያንተ ነው ይለዋል። ሰው ሁልጊዜ ከጌታ ጋር ከእግዚአብሔር ጋር ሲሆን የእግዚአብሔር የሆነው ነገር ሁሉ የሱ ነው። የእግዚአብሔር የሆነው ትሬዠር ሁሉ አይከለከልም፣ አብሮ ነዋ ያለው። ከባዱ ችግር መለየት ሲመጣ ነው፣ መራቅ ሲመጣ ነው፣ ዋጋ ያስከፍላል። ይሄ ልጅ ከአባቱ ተለይቶ የለ ድርሻ እኔን ስጠኝ ብሎ፣ አባትየው ግን ሞተ ነው ያለው። ልጄ ጠፋ ነው ያለው። በቃ ይሄ ልጅ ሞቷል፣ ይሄ ልጅ ጠፍቷል። ባይመለስ ብላችሁ እስኪ አስቡ። ንስሐ ባይገባ ብላችሁ አስቡ። በቃ እንደ ሞተ ነው የሚቀረው፣ እንደ ጠፋ ነው የሚቀረው። አንድ ቀን ግን ወደ ልቡ ተመለሰና ወደ አባቱ ቤት ለመምጣት ፈለገ። አባትየው ተቀበለው፣ ፍሪዳ አረደ፣ ድግስ አረገ፣ ፍስሐ ይሁን አለ። በሁለቱ ልጆች መካከል ያለው ነው። አንዱ ተለይቷል፣ አንዱ ግን በቤት ነው የሚኖረው። ያ የተለየው በመለየት ውስጥ ጥፋት ነው ያጋጠመው። የአሳማዎችን አሰር መመገብ እስኪመኝ ድረስ እሱንም የሚሰጠው አጡ። ገንዘቡን ሁሉ ከጋለሞቶች ጋር ጨርሶ የሚበላው አቶ ከሰውነት ጎዳና ወጥቶ በመለየት ውስጥ ይሄ ነው ያለው ወገኖች። በመራቅ ውስጥ ይሄ ነው ያለው። እግዚአብሔርን ባለመፈለግ ውስጥ ይሄ ነው ያለው። እየሸሻችሁ በሄዳችሁ ቁጥር ወገኖቼ ጥፋት ነው ያለው፣ ልማት አይደለም። አብራችሁ ከሆናችሁስ የእግዚአብሔር የሆነ ነገር ሁሉ የእናንተ ነው። አብራችሁ ካላችሁ እግዚአብሔር አለኝ የሚለው ነገር ሁሉ ሜካኒካሊ የእናንተ ይሆናል። ወገኖቼ በመለየት ውስጥ፣ በመሸሽ ውስጥ፣ በመራቅ ውስጥ ጥቅም የለም፣ ጥፋት ነው ያለው፣ ሞት ነው ያለው። ወገኖቼ ትጸልያላችሁ፣ ወደ እግዚአብሔር ትቀርባላችሁ ማለት ነው። ታጠናላችሁ፣ ወደ እግዚአብሔር እየቀረባችሁ ነው። ቤተ ክርስቲያን ትሄዳላችሁ፣ ወደ እግዚአብሔር እየቀረባችሁ ነው። እግዚአብሔርን ትፈልጉታላችሁ፣ ወደ እግዚአብሔር እየቀረባችሁ ነው። ወደ እግዚአብሔር ስትቀርቡ የእግዚአብሔር የሆነው ነገር ሁሉ የእናንተ ነው። መካኒካሊ የእናንተ ነው። በቃ ወገኖች ስትሸሹስ፣ ስትርቁስ እንደዚህ ልጅ እየጠፋችሁ ነው የምትሄዱት። በመለየት ውስጥ ጥፋት ነው ያለው።
በመራቅ ውስጥ ጥፋት ነው ያለው። በሽሽት ውስጥ ጥፋት ነው ያለው። ራሳችሁን ከትክክለኛው ጎዳና ባወጣችሁ ቁጥር እየጠፋችሁ ነው። እየለማችሁ አትመጡ። ከነዚህ ከሁለት ልጆች ታሪክ ልትረዱ ይገባል። አንዱ ከቤት አልወጣም። አንዱ ከቤት ኮብሎ ሄዷል። ድርሻውን ተቀብሎ ሄዷል። የሁለቱ ልጆች ህይወት አንድ አይነት ሊሆን አይችልም። ይሄ በቤት ያለው ልጅ ከአባቱ ጋር ነው ያለው። አባትየው ምን አለው? ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ። ለኔ የሆነ ሁሉ ያንተ ነው። አልተለየማ። መለየት አልፈለገማ። ከዛ ቤት መውጣት አልፈለገማ። ከአባቱ ርቆ መሄድ አልፈለገማ። ከዛ ኪዳን ራሱን ማውጣት አልፈለገማ። እዛው ነው ያለው። አብሮ ነው ያለው። ከግንዱ ጋር ነው ያለው። ከጌታ ጋር ነው ያለው። ከእግዚአብሔር ጋር ነው ያለው። ትልቁ የአባቱ የሆነ ሁሉ የሱ ነው። የአባቱ የሆነ ነገር ሁሉ ይገባዋል። ዲዘርቭ ያደርጋል። አንተ ሁል ጊዜ ከኔ ጋር ስላለህ የኔ የሆነ ሁሉ ያንተ ነው። ይሄ ልጅስ ተለይቶ ሄዷል። ድርሻው ብሎ ቆጥሮ ተረክቦ ወጥቶ ሄዷል። መጨረሻው ምን ሆነ? ሞት። መጨረሻው ምን ሆነ? ጥፋት። ይሄ ወንድምህ ሞቶ ነበር፣ አሁን በህይወት አለ። ጠፍቶ ነበር፣ አሁን ተገኝቷል። መለየት ወገኖቼ ትርጉሙ መጥፋት አይደለም። መጥፋት ነው፣ መሞት ነው። ስንት ሰው እኮ ጠፍቷል። ስንት ሰው እኮ ሞቷል። ያለ እንዳይመስላችሁ። ብዙ ሰው ከመስመሩ ወጥቷል፣ ከጥሪው ወጥቷል። በህይወት አለ ብላችሁ እንዳትናገሩ። የለም። ሰዎች የቀደመ ነገራቸውን ጥለዋል። ያ የመጀመሪያ ጥሪያቸውን ቸል ብለው ኮብለው ሄደዋል፣ ርቀው ሄደዋል። በጣም ብዙ ሰዎች ከመጀመሪያው ቅንነት ርቀው ሄደዋል። ከመጀመሪያው ህይወት ርቀው ሄደዋል። ከጥሪያቸው ርቀው ኮብለው ሄደዋል። በቃ ትዝታው ራሱ የለም። መጽሐፍ እነኚህን ሰዎች ጠፍተዋል ይላል፣ ሞተዋል ይላል። ወገኖቼ በመመለስ ነው የምታርፉት። ወደ መጀመሪያው ነገር በመመለስ ታርፋላችሁ። ወደ መጀመሪያው ቅንነት፣ ወደ መጀመሪያው ጥሪ፣ ወደ መጀመሪያው ህይወት መመለስ ያስፈልጋችኋል። ይሄ ልጅ እኮ ተመለሰ እኮ። አንድ ቀን ወደ ልቡ ሲመለስ በቃ ምን አለ? ወደ ልቡ በተመለሰ ጊዜ አባቴ ግን አባቱ ግን ባሪያዎቹን አለ። የአባትየው እኮ በጣም እኮ ነው የሚገርመው። ሲመለስ አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት፣ ለእግሩ ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ ረዱ፣ እንብላ፣ ደስ ይበል። ምን አይነት አባት ነው እግዚአብሔር! ምን አይነት ንስሐ የሚቀበል ነው ጌታ! በክብር ያ ባክኖ የመጣውን አባት ነው። አባትነት አይጣልም፣ አይቀየርም ወገኖቼ። በጣም እኮ ነው የሚገርመው። ይሄ ልጅ አንድ ቀን ነው ወደ አባቱ የተመለሰው። ወደ ልቡ ተመልሶ ይላል። ልክ ልጁ የሆነ ቀን ወደ ልቡ ተመለሰ። ኮብሎ ሄዶ ነበር፣ ተለይቶ ሄዶ ነበር፣ ጠፍቶ ነበር፣ ሞቶ ነበር። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ወደ ልቡ ተመለሰ። አንድ ቀን ወደ ልቡ ሲመለስ የቤቱ ስርዓት፣ በአባቱ ቤት ያሉት አሽከሮች እንጀራ የተረፋቸው ናቸው። እሱ ግን እዛ አርቦታል። ጠፍቷላ፣ ተለይቶ ሄዷላ፣ ርቆ ሄዷላ። ከዚያ ከመጀመሪያው የህይወት ልምምድ ጠፍቷላ፣ ርቆ ሄዷል። አንዳንድ ሰው በፊት ከነበረ የህይወት እንቅስቃሴው በጣም ርቆ ሄዷል። ወገኖቼ ዛሬም እግዚአብሔር አልተቀየረም። እኔ እግዚአብሔር አልለወጥም ይላል መጽሐፍ ሲናገር። እግዚአብሔር አይቀየርም፣ አይለወጥም። እሱ ትላንትናም ዛሬም እስከ ለዘላለም ያው ነው። ይህንን ልጅ የተቀበለ ጌታ ዛሬም አለ። ታውቃላችሁ ጌታ ሲናገር እዚሁ መጽሐፍ ላይ በቃ አንድ ሰው 100 በጎች ነበሩት ይላል እዚሁ ሉቃስ 15 ላይ። ከመቶዎቹ በጎች አንድ ጠፋበት። 99ን ተወና በዱር የጠፋውን ፍለጋ ሄደ። የጠፋውን ፍለጋ ታውቃላችሁ፣ አንድ በግ ነው የጠፋው። ያን የጠፋውን ሊፈልግ ሄደ ይላል። በቃ ጠፍቷል እኮ 100 ነበሩ፣ ከመቶዎቹ አንዱ ጠፍቷል። ግን ሄዶ ፈልጎ አግኝቶት ይዞት ሲመጣ ታሪኩ ተጽፏል። ወገኖቼ ለምን ሊፈልገው ሄደ? በቃ ሞት ነው መጥፋት።
ሞት ነው መጥፋት። ፈልጎ ባያገኘው ምን ነበር የሚሆነው? ይሞታል፣ ይቆረጣል፣ ይጠፋል፣ ይቃጠላል። ወገኖቼ በመለየት ውስጥ ጥፋት ነው ያለው። ከ100 በጎች እኮ አንድ ነው የጠፋው። የት ሄደ? እንዴት ተነጥሎ ሄደ? እንዴት ቤቱን ለቀቀ? እንዴት ያን የመጀመሪያውን ስፍራ ለቆ ሄደ? ያ በግ ታውቃላችሁ፣ 99ኙን በዱር ትቶ ያረኛ ሊፈልገው ሄደ ብሎ ጌታ ኢየሱስ በምሳሌ ይነገራል። ወገኖቼ በመለየት ውስጥ ጥፋት ነው ያለው። ከጓደኞቻችሁ አትለዩ። ከምትወዱት ስራ አትለዩ። ከምትወዱት ርዕዮተ ዓለም አትለዩ። ከጥሪያችሁ አትለዩ። ከራእያችሁ አትለዩ። እግዚአብሔር ከሰጣችሁ ስፍራ አትለዩ። እንደዚህ ልጅ ነው የምትሆኑት። ዋጋ ትከፍላላችሁ። ሁሉን አታችሁ ባዶ እጃችሁን ነው የምትቀሩት። ጌታ ራርቶ የሚቀበል አምላክ ነው። መመለስ ነው የሚያዋጣው። ንስሐ በጣም ያስፈልጋል። መመለስ በጣም ያስፈልጋል። በመመለስ ውስጥ ነው መዳን ያለው ወገኖች። ይሄ ልጅ አስባችሁታል? ወደ አባቱ ቤት ባይመለስ ሞቶ ነበር የሚቀር። መለየት መጨረሻው ሞት ነው። መለየት መጨረሻው ጥፋት ነው። በመለየት ውስጥ ክብር የለም። በመለየት ውስጥ ከፍታ የለም። በመለየት ውስጥ ተጠቃሚነት የለም። ውርደት ነው ያለው፣ ሞት ነው ያለው፣ ጥፋት ነው ያለው። ወገኖቼ ባርካችኋለሁ በናዝሬቱ በጌታ በኢየሱስ ክርስቶስ በጣም ርቃችሁ ከሄዳችሁበት ስፍራ እግዚአብሔር ይመልሳችሁ። እግዚአብሔር ይራራላችሁ። እግዚአብሔር በኢየሱስ ፊቱን ያብራላችሁ፣ ይሳባችሁ፣ እጁን ይዘርጋላችሁ። ይህ አባት ልጁን እንደተቀበለው ድግስ እንዳደረገ በጌታ በኢየሱስ ክርስቶስ እግዚአብሔር ከፍ ባለ ድግስ ይቀበላችሁ። እግዚአብሔር በደስታ ይቀበላችሁ፣ ይራራላችሁ፣ ፊቱን ያብራላችሁ፣ ምህረቱን ያግንላችሁ። ያልጠፋ ነው ከምህረቱ የተነሳ ነው። ርኅራኄው አያልቅምና ተብሎ ተጽፏል። የእግዚአብሔር ርኅራኄ ለእናንተና ለቤታችሁ ከፍ ከፍ ይበል። እግዚአብሔር ምህረቱን ያጠንክርላችሁ፣ ጠላት አያገኛችሁ። እግዚአብሔር ይራራላችሁ፣ ይማራችሁ፣ ይሳባችሁ። በፍቅሬ ሳብኩሽ ተብሎ እንደተጻፈ እግዚአብሔር በፍቅሩ ይሳባችሁ። ከመልካም ነገር አትጉደሉ። ምንጫችሁ ብሩክ ይሁን። የምትሰሙኝ ሰዎች ዘመናችሁ የበረከት ይሁን። ከሸሻችሁበት ቦታ እግዚአብሔር በፍቅሩ ይሳባችሁ፣ እጁን ይዘርጋላችሁ፣ እጁን ይክፈትላችሁ፣ ከመልካም ነገር ያጥግባችሁ። ቤታችሁ የተባረከ ይሁን። ሊበታትናችሁ ሊያራርቃችሁ የፈለገ ለዘላለም አይሳካለት። እግዚአብሔር ጠላታችሁን አውጥቶ ያጥፋላችሁ፣ ያሳድላችሁ። በጌታ በኢየሱስ ክርስቶስ ስም ከአንድነት እንድትበተኑ ሊያረጋችሁ የሚፈልግ ክፉ ለዘላለም አይሳካለት። በቤታችሁ ፍቅር እየነገሰ ይምጣ፣ አንድነት እየነገሰ ይምጣ፣ መያያዝ እየነገሰ ይምጣ። መንፈስ ቅዱስ አንድ ያርጋችሁ፣ እንዳንድ ቤተሰብ አንድ ያርጋችሁ፣ ያሰባስባችሁ፣ ያያይዛችሁ፣ የጠፋውን ይሰብስብላችሁ። በጌታ በኢየሱስ ክርስቶስ ስም በቤታችሁ ስለ ፍቅርና ስለ አንድነት ይወራ፣ ይጸለይ፣ ይዘከር። በጌታ በኢየሱስ ስም መንፈስ ቅዱስ ያግዛችሁ። ዛሬ ይህን ቃል የሰማችሁ ሰዎች በሕይወት ዘመናችሁ ሁሉ ይሄ ቃል ይከተላችሁ። ተባረኩ ወገኖቼ። ሰማይ በላያችሁ ይከፈት፣ ጠል ይውረድባችሁ፣ ረስርሱ። የሰማችሁት ቃል በሕይወት ዘመናችሁ ሁሉ መልህቅ ይሁናችሁ፣ የያዛችሁ አይልቀቃችሁ። ቃሉን ላከፈወሳቸው ከመከራ ስጋት አዳናቸው ተብሎ እንደተጻፈ የዛሬው ቃል ፈውስ ይሁን ለቤታችሁ። በሰማችሁት ሁሉ ላይ ይሄ ቃል ይዋሃድ። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ ያጠናቀናል። የዚህን ቀጣይ ክፍል በሚቀጥለው ጊዜ ይዤ ተመልሰን እንገናኛለን። እስከዚያው በያላችሁበት ሰላም ለእናንተ ይሁን በኢየሱስ ስም አሜን።